ሰላም እንዴት ናችሁ? ሚስቴር ነኝ። ዛሬ ሌላ ታሪክ በሳቱ የሶስተኛ ክፍል ተማሪዎች ሆምሮ መምህሮኝ እየሰራው ነበርና ያው እንደሚታወቀው የግል ትምህርት ቤቶች ላይ እየታሸገ ወይንም ፓክድ የሆነ ጣፋጭ ቾኮሌት፣ ካራሜላ፣ አይስክሬም ሰምቲንግ እንደዚህ ወጣ ያሉ ነገሮች ማምጣት አይፈቀድም እቤት ውስጥ የተበሰሉ ምግቦች ካልሆኑ በስተቀርና አንድ ተማሪ ሴት ተማሪ የሆነ ሰዓት ጀምሮ ጓደኞቿ ኮምፕሌን ማድረግ ጀመሩ። ሚስ ኤከሊት ቸኮሌት አምጥታለች፣ ሚስ ኤከሊት ብስኩት አምጥታለች፣ ሚስ ኤከሊት እንደዚህ አምጥታለች። እና ለአንድ ተማሪ የተለያየ ጊዜ እንትን ይመጣል ማለት ነው፣ ኮምፕሌን ይመጣል፣ ክስ ይመጣል። እና ነይ ብዬ የመጀመሪያው ቀን የቸኮሌቱ ቀን ስጠይቃት እስኪ አምጪው ቸኮሌቱን ስላት ቾኮሌቱ ትልቅ ቸኮሌት ነው። ከዛ ከየት ነው ያመጣሽው ይህን ቸኮሌት? እንዴት ይዘሽ መጣሽ? እንዴት ማሚ ፈቀደች? ምናምን አልኩ። ምክንያቱም ከኬጂ ጀምራ እዛ ትምህርት ቤት እንደተማረች አውቃለሁ። አሁን ግሬድ 3 ናት። ህጉን ያውቁታል ብዬ ነው። አይ አይደለም ሚስ ማሚ ፈቅዳ አይደለም። እና ትናንትና እሁድ የዛን ቀኑ ሰኞ ስለነበር ማለት ነው እሁድ የእህቴ ልደቷ ነበረ፣ የትንሿ እህቴ ልደቷ ነበረ እና ልደት አክብረን ሲተርፍ ሁላችንም ለየራሳችን ስንደብቅ ይሄ ለእኔ ደርሶኝ ነበር። ስለዚህ ዛሬ ይዤው መጣሁ። እዛ ቤት ከበላው እህቴ ስለምትቀማኝ፣ ትልቁ እህቴ ስለምትቀማኝ አለች። አመንኳት እንደ መጀመሪያ ቀን። እሺ ነገ ሌላ ጊዜ ግን አይፈቀድም። አሁን ቶሎ ቶሎ ብለሽ ይሄ ፌቨር ነው። አሁን ትምህርት ቤቱ ራሱ ስለማይፈቅድ እኔ ልቀጣበት የምችል ነው። በይ ቶሎ ቶሎ ብለሽ ለምትፈልጊ ጓደኞች አከፋፊና ተከፋፍላችሁ ብር ላዩት ምናምን አልኳት። እሺ ብላ ከጓደኞቿ ጋር ተከፋፍላ እንደበቃቸው አድርገው በልተው ተነሳ፣ አለቀ። አሁንም ሌላ ቀን ትንሽ ቆየና ሚስ ኤከሊት ብስኩት አምጥታለች፣ ትልቅ ብስኩት። ኧረ በስመ አብ ነይ እስኪ ምን አይደለም እኮ ሚስ እህቴ ከታብኝ ነው። አሁን ይሄ ሚዛን አይደፋም። እኔ ሲዋሹ በደንብ አውቃለሁና የመጀመሪያ ቀን ስለሆነ ነው ያን ያህል ያላከረርኩት ነገርና ምን ማለት ነው? እህትሽ እንዴት አንቺ ቦርሳ ውስጥ ትቀጣለች? የራሷ ከመሰላት እሷም እኮ የምትማረው እዚህ ትምህርት ቤት ነው፣ 6ኛ ክፍል ናት። እሷም እኮ የምትማረው እዚህ ትምህርት ቤት ነው። እዚህ ትምህርት ቤት ደግሞ አይፈቀድም ብስኩት። ስለዚህ ምን ልታደርጊ ነው ብስኩቱን ይዘሽ የመጣሽው? በጣም ተናደድኩ ማለት ነው። በቃ ቢሮ ወስዳለሁ፣ ከስሻለሁ። ቢሮ ሂጂና ሚስተር ጋዛ ጠብቂ፣ ለማሚ ደውዬላት መታ ከዛ ትወስድሻለች ምናምን ስል በቃ አለቀሰች። ሁለተኛ አላመጣም፣ ተሳስቻለሁ፣ ሚስ ይቅርታ፣ ሚስ ሶሪ አለች። ያው ሲያለቅሱ እንግዲህ የእናት አንጀት አይደል እንበዋ በጣም እንትን ሲል ከዛ በላይ መጨከን አልቻልኩም እና ኢትስ ዘ ላስት አልኳት። በቃ የመጨረሻ ማስጠንቀቂያ ነው፣ ከዛሬ በኋላ ነገር ይሄ መተው። ከዛ ለካ የዛን ቀን ሁለተኛው ቀን እንደዛ ሆነና በሶስተኛው ቀን አሁንም የሆነ ቀን አልፎ ሌላ ቀን እሷ ሳትፈቅድ ጓደኛዋ ቦርሷን ትፈትሻለች። ስትፈትሽ የእንጨት ከረሜላ ሊካ ነው የሚባለው፣ የእንጨቱን ከረሜላ አንድ ላይ የታሰሩ 3 የሆነ በቃ ማለት ውድ ነው፣ ትልቅ ነገር ነው። እና ሚስ ብላም ጠረጴዛ ላይ ቁጭ ስትል ብድግ ድንግጥ ብዬ ቀና ስል እሷ ልጅ ምን አባ ከኛ ያመጣሽው ምናምን ነገር ስራ የኤከሊት ነው እንዴ? ኤከሊት ዛሬ 3ኛ ጊዜ በቃ ዛሬ ከት እንትን ካልሆነ ነይ አምጪ ኮሚኒኬሽኑን አምጡልኝ ምናምን ብዬ አክቲቪቲ እየሰራ የነበረው ልጅ ከኔ ጋር የአክቲቪቲ እየሰራ የነበረው ልጅ ኮሚኒኬሽኑን ሊያመጣ የሷን ኮሚኒኬሽን ሲፈልግ ወደቀች መሬት ላይ ቅር ብላ ያለቀሰችው ማለት ነው። ከዛ እሺ ነይ ቢያንስ ምክንያቱም ከየት እንደምታመጪ እኔ አሁን ምንድነው የተሰማኝ፣ አንደኛ እንዳልኳችሁ ውድ ነው። የ3ኛ ክፍል ተማሪ በኪስ ገንዘብ ልትገዛው የምችለው አይደለም ማለት የ10 ብር 20 ብር ምናምን አይደለም። ከዛ ሁለተኛ ነገር ደግሞ አንድ ቀን አይደለም 2 ቀን አይደለም ዛሬ 3ኛ ቀን ተደገመ። ስለዚህ I have to do something ብዬ አሰብኩና ኮሚኒኬሽኑ አለ ልክ ልጽፍ ቀን እየጻፍኩ ከምታለቅስበት እና ያልኳት በስነ ስርዓት ከየት እንደምታመጪው ንገሪኝና አልጽፍም አልኳት። እኔ መሰለኝ ብር ሰርቃ ከቤት እየገዛች ነው። ከዛ ሚስተር ነው የሰጠኝ። ሚስተር ማን ነው? ሚስተር አስጠኝሽ ከሰጠሽ ለምን እቤትሽ አትበይም? ከቤት ከሆነ የተሰጠሽ ለምን እቤት አትበይም? ለምን ወደዚህ ይዘሽው መጣሽ አልኳት። አይ እቤት እንድበላ ለኔ ብቻ ስለሆነ የሚያስጠናቸው 3ቱንም እንደሆነ አውቃለሁ። እሷ 3ኛ ናት፣ 5ኛ ክፍል ወንድም አላት፣ 6ኛ ክፍል እህት አለቻት። እና ስለዚህ 3ቱንም ያስጠናል፣ ለሷ ብቻ ይሰጣል የሚል ሐሳብ ማንም ሰው አይመጣለትም። ስለዚህ እቤት ከሰጠሽ እነሱ ቤት እንደሚበሉት አንቺ ለምን ቤት አትበይም? ለምን እዚህ ይዘሽው መጣሽ? ሲቀጥል ደግሞ ሚስተር ለምንድነው እንደዚህ አይነት ቸኮሌት ከረሜላ ምናምን ለአንቺ ቤት የሚያመጣልሽ? ለእነሱ አይሰጣቸውም፣ ለእኔ ብቻ ነው። ስለዚህ እነሱ ስበላ እንዳያዩ ስላለኝ እኔ እዚህ ይዤው እመጣለሁ። እዚህ ስለማይፈቀድ ተደብቄ ልበላ ስል ጓደኞቼ እያዩ ነው ለአንቺ የሚነግሩ። ኧረ የእውነት አላመንኳትም እንዴ!
ምን ማለት ነው እንደዚህ ደግሞ ጭራሽ ሌላ ውሸት ተዋሻለሽ እንዴ? በቃ ከነማሚ ብር እየወሰድሽ አንቺ መንገድ ላይ እኔ እኮ ከበር ላይ ነው ከግቢ እኮ ነው አባቢ አምጥቶ እዚህ ነው የሚያወርደን የትም ሄጄ የምገዛበት ቦታ የለኝም እና እሺ የእውነት ሚስ እመኘኝ ብላ ማለች። እሺ ሚስጥር ለአንቺ ብቻ ነው የሚያመጣው? ለእህትሽ አያመጣም? ለወንድምሽ አያመጣም? ለምንድን ነው ለአንቺ ብቻ ቾኮሌት የሚያመጣልሽ? ምን ስለሆነ ገምቱ። ልጁ ከዘመድ ከሌላ ሀገር ትምህርት ውጤት ተበላሽቶበት የዛ የልጁ እናት ያስጠኘው እናት ለእናቷ ለዚች ተማሪ እናት ትደውልና የነሱ የግል ድርጅት ስላለ እዛ ድርጅት ውስጥ እየሰራ ራሱን እንዲችልና ትምህርቱን እንዲያሻሽል አግዙልኝ ብላ በአደራ መልክ የላከችው ልጅ ሲሆን እነሱ ድርጅት ላይ እየሰራ የራሱን ቤት ተከራይቶ እየኖረ በቀን ውስጥ በሳምንት 3 ቀን ወይ 4 ቀን ለአንዳንድ ሰዓት ሁሉንም ያስጠናቸዋል። ከስራ ሰዓቱ በኋላ ከ11 ሰዓት በኋላ መጥቶ እነሱን እስከ ማታ ድረስ አምሽቶ ያስጠናቸዋል። ስለዚህ ሶስቱንም የሚያስጠና ሰው ለምንድን ነው ለሷ ብቻ ጣፋጭ እያመጣ የሚሰጠው የሚለው ነገር ጥያቄ ፈጠረብኝ። ስለዚህ ማወቅ እፈልጋለሁ። አሁን እንደዚህ ከሆነ ለምን አንቺ ቾኮሌት እንደሚገዛልሽ እኔ እሱን ጠይቋለሁ። ስልኩን ስጪኝ። አይሆንም አልሰጥሽ እና ለምንድን ነው ምን አለችኝ? ሲያስጠናኝ እሱ እግር ላይ እንደዚህ እሱ ላይ ቁጭ ብዬ ካጠናውለት ቸኮሌት ይገዛልኛል። ምን ማለት ነው? እግሩ ላይ ቁጭ ብዬ ካጠናውለት ቸኮሌት ይገዛልኛል እኮ ሌላ ቦታ እያየው ስለማስቸግረው እሱ እግር ላይ ቁጭ ብላ እሷን ተደግፎ እሷ ጠረጴዛ ተደግፋ ነው የሚያስጠና። what do you mean? ምን ማለት ነው ይሄ? እንዴት ነው ትንሽዬ የ3ኛ ክፍል ተማሪ አንድ ጎረምሳ እግር ላይ ቁጭ ብላ የምታጠናው? አልገባኝም። እንዲህ ነው ያልኳት እሷ። ስለዚህ there is something አሁን ከማሚ ጋር አወራለሁ። ምንድነው በሳቱ ስጋት ያደረብኝ? ይሄ ሰው እነሱ ቤት ለአመታት ነው የሚያስጠናው። ብዙ ጊዜው ቆይቷል። እቺ ልጅ አሁን 3ኛ ክፍል ተማሪ ናት። የሷ ትልቅ 6ኛ ደርሳለች። ወንድ መሀል ላይ ያለ 5ኛ ክፍል ተማሪ። እቺንም ያቺንም እኔ በሰዓቱ ያሰብኩት ሌላ ነገር እንደተፈጠረ ነው። አሁንም እግዚአብሔር ነው የሚያውቀው። ስለዚህ በጭራሽ ይህንን ነገር ማድረግ የለበትም። ስለ ቸኮሌቱ አልናገርም፣ ግን ክፍላቸው ሲያጠኑ ካሜራ አድርጊ ብዬ ለማሚ እነግራታለሁ። ማጥናት እያስቸገሩ ነው፣ ውጤት እየቀነሰ ነው፣ ትክክል አይደለም ብዬ ለማሚ ክፍላቸው ካሜራ እንድታደርግ እነግራታለሁ። አለቀሰች። የሆነ ነገር ምንም አታስብም። እኔ ለማሚ የምነግራት እንደዚህ ብዬ ነው፣ ክፍሉ ውስጥ ካሜራ አድርጊ በቃ፣ ወይም ደግሞ በሩ ክፍት ይሁንና ወይም ሳሎን ያጥኑ፣ አንቺ እያስቸገርሽው ስለሆነ ነው። ልጅቷ ጭንቅላት ውስጥ ሌላ ነገር መፍጠር አልፈለኩም። ምክንያቱም በጣም በቀጥታም በተዘዋዋሪም በጣም በብዙ መንገድ ቼክ ለማድረግ ሞከርኩኝ፣ ነክቷት ከሆነ ብዬ። ስለ ትልቋ እግዚአብሔር ነው የሚያውቀው። ትልቋ የኔ ተማሪ አይደለችም። ያለፈችበትን ነገር አላውቅም። እነሱ ጋር 3 ዓመት ወይም ከዛ በላይ እንደቆየ ብቻ ነው የማውቀው ልጁ። ስለዚህ ነክቶሻል ወይ እንደዚህ አሁን በጣም ይሄንን ሐሳቤን ከማጠቃለላይ በፊት በጣም ብዙ ቀን ልጅቷን ለማሳመን ለማወጣጣት ሞክሬያለሁ። ስትታይም ይሄ የሳይኮሎጂካል ጫና የደረሰባት የሆነ ነገር አይደለችም ልጅቷ። ማለት እንደዛ አይነት እንትን አፌክሽን ውስጥ ያለች አይደለችም። ግን የውስጧን ደግሞ መድኃኒዓለም ነው የሚያውቀው። ግን በተቻለኝ መጠን በሙሉ ለማወጣጣት ሞከርኩ። ምንም የለም ብቻ ግን እግሩ ላይ እንድቀመጥ ነው የሚፈልገው ስትለኝ ዘን እኔ ለማሚ ውጤቷ ከቀን ቀን እየቀነሰ ስለሆነ የሚያጠኑበትን ቦታ ቀይሪላቸውና መቀየርሽን አሳውቂኝ፣ ካላሳወቅሽኝ እኔ እመጣለሁ አልኳት። ኢማጂን። ከዛ በኋላ ልጁ ምን ሆነ? ማሚ ምን አደረገች? ሳሎን ላይ ያጥኑ። እነሱ የጥናት ሰዓታቸው እስከሚያልቅ ድረስ ሳሎን ቴሌቪዥን አይከፈትም፣ ሳሎን ሰው አይገባም። ምክንያቱም ከ11 ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 1 ሰዓት፣ ከ1 ሰዓት እስከ 2 ሰዓት፣ 2 ሰዓት ላይ ጥናታቸው ያልቃል። ከ2 ሰዓት በኋላ እራት መብላትም ቴሌቪዥን ዜና ማየትም እንችላለን የሚል ህግ አወጣች። እግዚአብሔር ያክብርልኝ። ወላጆችን ሁልጊዜም እንደምለው እግዚአብሔር ያክብርልኝ። እኔ ደውዬ ይሄን በዚህ አድርጉ ስል የኔን ሀሳብ ደግፋችሁ ልጆቻችሁን እንደ ልጅ አምናችሁኝ የኔን ሀሳብ ከኔ ጎን የምትቆሙ ወላጆች እግዚአብሔር እድሜ ይስጣችሁ። በጣም ነው የማመሰግነው ማሚ። ከዛ ሳሎኑን ይጠቀሙ ስትል ልጁ የራሴን ትምህርት ልጀምር ስለሆነ አስጠኝ ይፈልጉላቸው ብሎ ማስጠናቱን አቆመ። እሰይ አይ ዶንት ኬር። እኔ የምፈልገው ከምንም ነገር ከማንም ልጁም መጥፎ ነገር ልጅቷ ላይም ሳይፈጠር እሱም ላይ መጥፎ ነገር ሳይፈጠር ምንም እግዚአብሔር ረድቶን በቀላሉ በዛ ቸኮሌት ምክንያት ተገላገል ነው። እና ሲያጠኑ ልጆቻችሁ የሚያጠኑበትን ቦታ ቼክ አድርጉ። ክፍሉ ክፍት ይሁን፣ አትረብሿቸው። በእርግጥ ሲጠና ኮንሰንትሬሽን ይፈልጋል፣ ግን የማይረበሹበት ቦታ ከሆነ ኦር ደግሞ አንዳንዴ ካሜራ አስቀምጡ። ምንም ነገር ቢሆን ምንም ነገር ቢፈጠር ልጆች ይህንን ተደርጊያለሁ ብለው ለመናገር ስነ ልቦናቸው እድሜያቸው ስለማይፈቀድ። እወዳችኋለሁ። መልካም ቀን።